ሰላም የሴና ክሪፕቶ ቻናል ቤተሰቦች እንዴት ናችሁ? በፖፖ ላይቭ ሳምንት ባልሞላ ጊዜ ውስጥ ከ$10 በላይ መስራት የምትችሉበትን ሲስቴም አሳያችኋለሁ። ከዛ በፊት ግን ለጀማሪዎች ፖፖ ላይቭ ምንድነው የሚለውን አስረዳችኋለሁ። እስከዛ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ቪዲዮን ላይክ ማድረግ እንዳትረሱ። ፖፖ ላይቭ እንደ ማንኛውም ሶሻል ሚዲያ ሆኖ ሌሎቹ ያሌሉትን ፊቸር በውስጡ የያዘ አፕሊኬሽን ነው። እዚህ አፕሊኬሽን ላይ ምንም ሳንሰራ ኮይን ማግኘት እንችላለን። እንዲሁም ደግሞ ሰዎችንን ወደዚህኛው ፕላትፎርም ስናመጣ ብዙ ዶላሮችንን መስራት እንችላለን። ወደዚህኛው አፕሊኬሽን አዳዲስ ሴቶች ሲመጡ ለ7 ቀን የሚቆይ ዌልካም ቦነስ ታስክ ይሰጣቸዋል። ይሄኛው ለአዳዲስ ሴቶች የሚሰጠው ሪዋርድ በየሀገሪቱ ይለያያል። አፍሪካ ውስጥ ያሉ ሴቶች በሳምንት እስከ $7 መስራት ይችላሉ። ወደ አውሮፓ፣ ኤዥያ አካባቢ ያሉ ሴቶች ደግሞ እስከ $15 በሳምንት መስራት ይችላሉ። በዛሬ ቪዲዮ እንዴት አድርገን በአውሮፓ ሎኬሽን አካውንት ከፍተን እንዴት እነዛን ገንዘቦችን መስራት እንደምንችልና ወንዶቹና ከዚህ በፊት እዚህ ፕላትፎርም ላይ የጀመራችሁ ሰዎች እንዴት ይሄንን ኦፖርቹኒቲ ተጠቅማችሁ ብዙ ገንዘብ መስራት እንደምትችሉ አሳያችኋለሁ ማለት ነው። አሁንም በድጋሚ ይሄኛውን ቻናል ሰብስክራይብ እና ቪዲዮን ላይክ ያላደረጋችሁ ሰዎች ላይክ አድርጉ። ቀጥታ ወደ ቪዲዮ። አሁን ማሳያችሁ አከፋፈት የሴቶቹ ነው። ወንዶች ምንም አያስፈልጋችሁም። ነገር ግን ሴቶቹን ስታስከፍቱ ስለምጠቅማችሁ ይሄንን ቪዲዮ በትክክል እዩት። የእናንተን አከፋፈትና ምን ማድረግ እንዳለባችሁ በዚህ ቪዲዮ መጨረሻ ላይ አሳያችኋለሁ። በመጀመሪያ እንዳልኳችሁ ሎኬሽናችንን መቀየር ስላለብን VPN ያስፈልገናል ማለት ነው። እኔ የምጠቀመው VPN አርባን VPN ይባላል። ይሄኛው VPN ማለት ነው። ይሄኛውን VPN ወደ ስልካችሁ ኢንስቶል ታረጋላችሁ ማለት ነው። እሱን ኢንስታይል አድርጋችሁ ከጨረሳችሁ በኋላ ምንድነው የምታደርጉት? ትከፍታላችሁ፣ ኦፔን ትላላችሁ ማለት ነው። እንደዚህ ዳውንሎድ ከሆነላችሁ በኋላ ኦፔን ትላላችሁ። ከዛ በኋላ እንደዚህ ይከፍትላችኋል ማለት ነው። ይሄኛውን ሌተር ብላችሁ ዝም ብላችሁ ታልፋላችሁ። ከዛ እዚህ ሰርች የሚደረግበት ቦታ ላይ ኢንዲያ ብላችሁ በኢንዲያ ስለምመቸን በጣም አሪፍ ሪዋርድም ስለምሰጠን ኢንዲያ ብለን እንደዚህ ሰርች እናደርጋለን። ከዛ ከላይ የሚመጣልንን ነክሰን ከኢንዲያ VPN ጋራ ኮኔክት እንላለን። እንደዚህ VPN ኮኔክት ከደረገ በኋላ ቀጥታ ምንድነው የምናደርገው? ወደ ፕሌይ ስቶራችን በመሄድ የአፕሊኬሽኑን ካች ክሊር ማድረግ አለብን። እሱን ክሊር ለማድረግ ፕሌይ ስቶራችሁን ጫን በማድረግ ኢንፎርሜሽን የሚለው ውስጥ ከገባችሁ በኋላ ወደ ላይ ስክሮል በማድረግ ስቶሬጅ የሚለውን ትነካላችሁ። ከዛ በኋላ እንደዚህ ክሊር ካች የሚል ይመጣላችኋል። እሱን ትነካላችሁ። ከዛ በኋላ ምንድነው የምታደርጉት? አፕሊኬሽኑን ወደ ላይ ታጠፉና ከዛ በኋላ ወደ ቴሌግራማችሁ በመሄድ ወይም ደግሞ ሊንክ የተላከላችሁ ፕላትፎርም ላይ በመግባት ሊንኩን አንድ ጊዜ ትነካላችሁ ማለት ነው። ሊንኩን ከነካችሁ በኋላ እንደዚህ ያመጣላችኋል። ከስር ዳውንሎድ ኢሚዲየትሊ የሚላል እሱን ስትነኩት ቀጥታ ወደ ፕሌይ ስቶር ይወስዳችኋል ማለት ነው። VPN መስራቱንና አለመስራቱን የምታውቁበት ነገር ቮን ብሎ መምጣት አለበት። ፖፖ ላይቭ ብሎ ከመጣ VPN እየሰራላችሁ ስላልሆነ በደንብ VPN ቼክ አድርጉ፣ አስተካክሉት ማለት ነው። ማስተካከል ያለባችሁ ነገሮች እንደዚህ ፎን ካለ በኋላ ይሄኛውን ወደ ስልካችሁ ኢንስታል ታረጋላችሁ። ኢንስታል እስከሚሆን ድረስ ትጠብቃላችሁ ማለት ነው። ኢንስታል ከሆነ በኋላ ኦፔን እንላለን። ከዛ በኋላ አካውንቱን እንከፍቷለን ማለት ነው። ብዙ አማራጮች አሉ። በፌስቡክ፣ በኢንስታግራም እንዲሁም ደግሞ በስልክ ቁጥር መክፈት እንችላለን። እኛ አሁን ሎጊን ዊዝ ጉግል የሚለውን እናከዋለን ማለት ነው። እሱን ስናካ ያለንን ኢሜል ሁሉንም ያመጣልናል ማለት ነው። አማራጭ አንዱን እንጠቀማለን። እኔ አንድ ኢሜል ብቻ ነው ያለኝ፣ እሱን እነካዋለሁ ማለት ነው። ከዛ በኋላ እዚህ ጋር ማስተካከል ያሉት ነገሮች አሉ። ስማችሁን ታስገባላችሁ፣ ኒክኔም የሚሉ ላይ፣ ዴት ኦፍ በርዝ ላይ የሚለውን ደግሞ ከ2005 ጀምራችሁ ወደዛ ማድረግ ትችላላችሁ። 2004 2003 መጠቀም ትችላላችሁ። ካንትሪ የሚለው ደግሞ ኢንዲያ መሆኑን በደንብ አረጋግጡት ማለት ነው። ከዛ በኋላ ኢንቫይተር አይዲ የሚለው ላይ አሁን ምነግራችሁን አይዲ ታስገባላችሁ ማለት ነው። 45 44 79 04 አሁንም ልደግምላችሁ 45 44 79 04። ከዛ በኋላ ጀንደር የሚለው ሜል ኦር ፊሜል የሚለው ላይ ሴት ሰውናችሁ ፊሜል ትላላችሁ። ከዛ በኋላ ፊሜል ካላችሁ በኋላ ከላይ የፕሮፋይል ምልክት አለች። እሷን ትነኩና ከስልካችሁ ውስጥ ካሉት ፕሮፋይሎች ዝም ብላችሁ የፈለጋችሁትን ፕሮፋይል ፒክቸር እንዲሆንላችሁ የምትፈልጉትን ፎቶ ትመርጣላችሁ ማለት ነው። እሱን ከመረጣችሁ በኋላ ሰብሚት ትላላችሁ ማለት ነው። እንደዚህ ሰብሚት ከማድረጋችሁ በፊት VPN ናችሁንና ኢንቫይተር አይዲ የሚለውን በደንብ ማረጋገጣችሁ እንዳትረሱ። ከዛ በኋላ እንደዚህ ያመጣላችኋል። ሎኬሽን አክሰስ እንፈልጋለን ይላል። አለው ምናምን ትላላችሁ። ከዛ እሱን አለው ካላችሁ በኋላ እንደዚህ ከፍትላችኋል ማለት ነው። እንደዚህ ከከፈተልን በኋላ VPN-ን ሳንዘጋ መስራት ያሉብን ነገሮች አሉ። አሁን ከስር እንደምትመለከቱት 5 አይኮኖች አሉ። ሁሉንም በእያንዳንዱ ልንገራችሁ። ይሄኛው የሰው ላይቭ ለማየት ሆኖ የራሳችንም ስንገባ እዚህ ጋር እንመጣለን። ከሱ ቀጥሎ ደግሞ ፓርቲ አለ። የፓርቲ ነው ይሄኛው አይኮን። ይሄኛው መሀለኛ ደግሞ ሰዎች ፖስት ያደረጉት ወይም ደግሞ የራሳችንን ፖስት ለማድረግ። ከዛ ቀጥሎ ደግሞ የሜሴጅ ምልክት አለ እዚህ ጋር ሜሴጅ ሲጻፍ
ሲጻፍልን ወይም ደግሞ ፕላትፎርሙ ሜሴጅ ሲያስቀምጥልን የምናይበት እና ቻት የምናደርግበት ቦታ ነው። ከዛ ደግሞ መጨረሻ ላይ ያለው ደግሞ ፕሮፋይላችንን የምናይበት ይሄኛው ፕሮፋይላችንን የምናይበት ነው ማለት ነው። አሁን የምናደርገው ወደ ፕሮፋይላችን ከመጣን በኋላ እዚህ ጋር ሪዋርድ አለ፣ ራንክ አለ፣ ኢንቫይት የምላለ፣ እዚህ ጋር አውተንቲኬሽን የምላለ፣ ቪአይፒ የምላለ። ከነዚህ አምስቱ ኦፕሽን አውተንቲኬሽን የምለውን አንድ ጊዜ እነካዋለን ማለት ነው። ከዛ እንደዚህ ያመጣልናል ፌስ አውተንቲኬሽን እና ቢንድ ኤፎን ይላል። ከዛ ፌስ አውተንቲኬሽን የምለውን እዚህ ጋር የመጀመሪያውን አንድ ጊዜ እነካዋለን ማለት ነው። እሱን ከነካም በኋላ ከዛ እንደዚህ ያመጣልናል። ስታርት ሰርቲፊኬት እንለዋለን። ከዛ ፐርሚሽን ይጠይቀናል። ሁሉንም አለው እንላለን ማለት ነው። ካሜራ ምናምን ይጠይቃችኋል። ሁሉንም አለው ካላችሁ በኋላ እንደዚህ ፊታችሁን በትክክል እንድታስገቡ ይጠይቃችኋል። ፊታችሁን በትክክል እንደዚህ ካደረጋችሁ በኋላ ወዳውኑ እንደዚህ ቬሪፋይ ብሎ ያመጣላችኋል ማለት ነው። ቬሪፋይ ካላለ ደግሞ በትክክል ፊታችሁን ብርሃን ባለበት ቦታ ላይ ታስገባላችሁ። አውተንቲኬሽን ኢዝ ሰክሰስፉሊ ቬሪፋይ ካለ በኋላ ከዛ አሁንም አንድ ስቴፕ ይቀረናል ማለት ነው። አሁንም ወደ ፕሮፋይላችን በመመለስ ትንሽ ስክሮል ስናደርገው እዚህ ጋር መጀመሪያ ላይ ማይ ኤጀንሲ የሚላለ እሱን አንድ ጊዜ ትነካላችሁ ማለት ነው። እሱን ከነካም በኋላ እንደዚህ ያመጣልናል። ጆይን ኤጀንት የሚለው ስር አይዲ እንድናስገባ ይጠይቀናል ማለት ነው። የመጀመሪያውን አይዲ እናስገባለን 45 44 79 04 ብላችሁ 45 44 79 04 ስትሉ እንደዚህ ሴና ብሎ ይመጣላችኋል። ጆይን እና ኮንፈርም ትላላችሁ። ከዛ በኋላ ኮንግራቹሌሽን ብሎ እንደዚህ ያስቀምጥላችኋል ማለት ነው። አሁን ሁሉንም ነገር ጨርሰናል። ላይቭ መግባት ብቻ ነው የቀረን ማለት ነው። ሪዋርድ የሚለው ቦታ ጋር ስንነካ እንደዚህ ሃውርሊ ዌጅ ብሎ ከዛ ከስር ዴይሊ ላይቭ ዱሬሽን 60 ሚኒት ብሎ ከስር 10000 ፖይንት፣ ዴይሊ ላይቭ ዱሬሽን 120 ብሎ ከስር 10000 ፖይንት፣ አንድ ላይ 20000 ፖይንት እንሰራዋለን ማለት ነው። አሁን ላይቭ ለመግባት ጎ ላይቭ የሚለውን አንድ ጊዜ እነካዋለን ማለት ነው። ከፊት ለፊቱ ያለው ማለት ነው። እዚህ ጋር ለእናንተ ሁለት አማራጭ ብቻ ነው የሚያሳያችሁ። ለየወንድ አካውንት ስለሆነ ነው እንደዚህ እያለ ያለው። ፌስ አውተንቲኬሽን ላይ ላይቭ ፎቶ የሚለውን ነክታችሁ አድ ፎቶ የሚለውን ከነካችሁ በኋላ የፈለጋችሁትን ፎቶ ታስገባላችሁ። የምትመርጡት ፎቶ ደግሞ በስናፕሻት የተነሳ ብዙ ኤዲቲንግ የበዛበት ፎቶ መሆን የለበትም። ከቻላችሁ በትክክለኛ ካሜራ የተነሳችሁትን ፎቶ አስገቡለት ማለት ነው። የምታስገቡት ፎቶ ደግሞ የራሳችሁ መሆን አለበት። ካለዛ ከላይቭ እያስወጣ ያስቸግራችኋል ማለት ነው። እሺ ጎ ላይቭ ከማለታችሁ በፊት ማስተካከል ያለባችሁ ነገሮች አሉ። እዚህ ጋር ከላይ ዳንሲንግ፣ ቻቲንግ የሚለው ከነዛ ውስጥ አንዱን ትመርጣላችሁ። ከዛ በኋላ ካሜራችሁን በደንብ ቼክ አድርጉ። ከዛ በኋላ ብዙም ጨለማ እንዳይሆንባችሁ ካላበለዛ እየቀጣችሁ ወይም ከላይቭ እያስወጣችሁ ስለሚያስቸግራችሁ እነዚህን ከጨረሳችሁ በኋላ ነው ጎ ላይቭ የምትሉት ማለት ነው። ይሄ ነገር ግራ ከገባችሁ የሰዎችን ላይቭ እንዴት እንደምትቀመጡ አይታችሁ የእናንተ ሴታፕን በዛ መልኩ መቀመጥ አለባችሁ ማለት ነው። ከዛ በኋላ ላይቭ ከገባችሁ በኋላ ሰዎችን ኢንቫይት በማድረግ ከነሱ ጋር እያወራችሁ እኔም ደግሞ በኔ ሊንክ ከገባችሁ እናንተ ጋር እየመጣው አብረን እያወራን ላይቫችሁን ትጨርሳላችሁ ማለት ነው። ያልገባችሁ ነገር ካለ በቴሌግራም ዩዘር ኔም እዚህ ላይ ያስቀምጥላችኋለሁ፣ በዛ አዋሩኝ ማለት ነው። አሁን የወንዶቹን አከፋፈት ዝም ብዬ ያሳያችኋለሁ ፈጣን አድርጌ። ወንዶቹ ምንም የሚያስፈልጋችሁ ቪፒኤን የለም። ፕሌይ ስቶር ላይ ሄዳችሁ ፖፖ ላይቭ ብላችሁ አፕሊኬሽን ዳውንሎድ ካደረጋችሁ በኋላ ሎጊን ዊዝ ጎግል ተመሳሳይ ነው፣ ግን አንዳንድ ሰዎች ግራ ስለምገባው ስለምችል እዚህ ጋር ማስተካከል ያለባችሁ ነገሮች አሉ። ስማችሁን፣ ዓመተ ምህረታችሁንና ከዛ በኋላ ደግሞ እዚህ ጋር ካውንትሪ ኢትዮጵያ ላይ ሜል ኦር ፊሜል የሚሉ ላይ ወንድ ስለሆናችሁ ሜል ትላላችሁ። ከዛ በኋላ ኢንቫይተር አይዲ ይጠይቃችኋል። ኢንቫይተር አይዲ አሁንም የመጀመሪያው ሴቶቹ ያስገቡትን ታስገባላችሁ 45 44 79 04 ብላችሁ እንደዚህ ካስገባችሁ በኋላ እዚህ ጋር ፕሮፋይል ምልክቷን ትነካላችሁ ማለት ነው። የምትፈልጉትን ፎቶ ከመርጣችሁ በኋላ ሰብሚት ታረጋላችሁ ማለት ነው። ሰብሚት ካላችሁ በኋላ እንደዚህ ከፍትላችኋል። አንዳንድ ቦነሶች ኮይኖች ይሰጣችኋል። እሱ ሪሲቭ ካረጋችሁ በኋላ ምንድነው የምታረጉት? እንደ ሴቶቹ የመጀመሪያ መጨረስ ያለባችሁ ኤጀንሲ ጆይን ማድረግ ነው። ሶ ኤጀንሲን ጆይን ለማድረግ አሁን ለኢንቪቴሽን ያስገባችሁት ኮድ አለ፣ አይዲ አለ ማለት ነው። እሱ አይዲ ታስገባላችሁ 45 44 79 04 ብላችሁ እንደዚህ ካስገባችሁ በኋላ ሴና ብሎ ይመጣላችኋል። ጆይን ትላላችሁ ማለት ነው። እሱን ጆይን ካደረጋችሁ በኋላ ኮንፎርም ትላላችሁ። ኮንፎርም ካደረጋችሁ በኋላ እንደዚህ ኮንግራቹሌሽን ብሎ ያመጣላችኋል። ከዛ በኋላ ምንድነው የምትሰሩት? የሰው ላይቭ ላይ ስትገቡ እንደዚህ ትሬጀር ቦክስ የምትመስል ነገር አለች። እሷን እየነካችሁ 80 ኮይን ትሰጣለች። እሷን ኮይን ትሰበስባላችሁ። ሌላኛው ደግሞ የሰው ፓርቲ ላይ ስትገቡ ወንበሩን ይዛችሁ ስትቀመጡ ለ30 ደቂቃ 200 ኮይን ትሰጣለች ማለት ነው። እነዚህን ኮይን እየወሰዳችሁ እያጠራቀማችሁ ኤክስቼንጅ በማድረግ የራሳችሁን ሌቭል ማሳደግ ትችላላችሁ። ሌቭላችሁን ካሳደጋችሁ በኋላ ላይቭ መግባት ትችላላችሁ ማለት ነው። ይበልጥ ስለ ፕላትፎርሙ እዛ ላይ እናወራለን፣ እንማማራለን። ነገር ግን እዚህ ጋር እንዴት ኢንቫይት እናደርገዋለን፣ ኢንቫይት ስናደርገው ደግሞ ምን እንጠቀማለን የሚለውን ላሳያችሁ። መጀመሪያ ኢንቫይት ለማድረግ ኢንቫይት የምትሏለች፣ እሷን ትነካላችሁ። እሷን ከነካችሁ በኋላ እነዚህ ብዙ ታምፕሌቶች ያመጣላችኋል። ከነዚህ አንዱን ነክታችሁ
ስትነኩት እንደዚህ ያመጣላችኋል ማለት ነው። ወዴት ነው ሼር ማድረግ የምትፈልጉ ይላችኋል። ዋትስአፕ አለ፣ ፌስቡክ አለ፣ ኢንስታግራም አለ፣ ቴሌግራም አለ። እናንተ በሌላ ነገር መላክ ከፈለጋችሁ ኮፒ ሊንክ ብላችሁ ሊንኩን ኮፒ ካደረጋችሁ በኋላ በቴሌግራም ይሁን በዋትስአፕ ይሁን በኢሞ ይሁን በፈለጋችሁ ሊንኩን ትልካላችሁ ማለት ነው። ከዛ በኋላ አሁን አንድ ሰው ኢንቫይት ስታደርጉ ምን እንደምታገኙ እዚህ ላይ ላሳያችሁ ማለት ነው። አንድ ሴት ኢንቫይት አድርጋችሁ ለአንድ ሰዓት ላይቭ ላይ ስትቀመጥ ለእናንተ 10,000 ፖይንት ይሰጣል ወይም $1 ማለት ነው። እሷ ለ3 ሰዓት ስትቀመጥ ደግሞ 10,000፣ አሁንም ለ7 ሰዓት ስትቀመጥ ደግሞ 10,000፣ ለ8 ሰዓት ስትቀመጥ 10,000፣ ከዛ ለ12 ሰዓት ስትቀመጥ 20,000፣ እንደዛ ብሎ ወደ 60,000 ፖይንት ታገኛላችሁ ማለት ነው። ሶ በዚህ መልኩ ኢንቫይት እያደረጋችሁ ብዙ ዶላር መስራት ትችላላችሁ ማለት ነው። ወንዶቹም ሴቶቹም ከዚህ በፊት የጀመራችሁ ማለት ነው። በጣም ትልቅ አፕዴት እዚህ አፕሊኬሽን ላይ እየመጣ ይገኛል ማለት ነው። በቪዲዮ መክፈል ሊጀምር ነው። ከዚህ በፊት ተስፋ ቆርጣችሁ የተዋችሁ ሰዎች አሁን ብትጀምሩ አሪፍ ነው ብዬ አስባለሁ ማለት ነው። ይሄ ቪዲዮ በጣም ረጅም ስለሆነ ግራ ሊገባችሁ ይችላል። በደንብ ቀስ ብላችሁ እዩት ማለት ነው። ቴሌግራም ቻናላችን ግሩፓችን ተቀላቀሉ። እዛ ላይቭ ላይ ደግሞ እንገናኛለን። ከአሁን በኋላ በቀጣይ ቪዲዮ እንዴት አድርጋችሁ እዛ ላይ የሰራችሁትን ገንዘቦችን እንዴት ዊዝድሮ ማድረግ እንደምትችሉ እና ሌሎች ነገሮችን ይዤ እመጣለሁ። አሁን እዚህ ቪዲዮ ላይ ራሱ ያልገባችሁ ነገር ካለ እዚሁ ኮሜንት ላይ አስቀምጡልኝ እላችኋለሁ።